አንተ ፊትህን ከእኔ ለምን ተሰውራለህ? የሁላችንም ብርቱ ፈተና የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ከፊታችን ቀድሞ ከሄደ እመኑኝ እንዳናዝን ይደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር እርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፈሃለሁ። ጸሎታችን ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር እኛ ጋር ይወጣል። እግዚአብሔር እኛ ጋር ይሄዳል። እግዚአብሔር አብሮን እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ የትም ሁን የት ማንም ሁን ማን ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘን የሚገባ ባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር ከነሱ ጋር ከወጣ ላሳረፋቸው የሉ። በጸሎታችን በኖሯችንም ዋናው ጥያቄያችን የሚሆነው እግዚአብሔር ከፊታችን አለ። እግዚአብሔር በመንገዳችን ይቀጥመናል። እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይህንን ማሰብ ይህንን ማመን አለብን ምእመናን። እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን ባበቃበት ሰዓት መጣለት። ካንተ ጋር እሄዳለሁ አለው። ይኸው መቼ አሳፈረው? እመኑትና ያሳፍራችሁ እንደሆነ እስኪዩት። ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከእሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግዴላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጥ። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ብርቱዎች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ታሪክ ያመጣል። ክርስቶስ ሕዝብ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን የሰጠው። መሰባሰባችን እንደው በመበተን ሊያልቅ ነው ታስቡ ይሆን? እናንተ የእግዚአብሔር ሰዎች ገና ቤተ እግዚአብሔርን ተሰሩ ይሆን?